ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ የጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን ያሳከመን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ እማ እንዴት ነው ደህና ሰውነቱ ደርቋል የነን እንጨት ቢወስዱ ስንት ብር ነው የሚሸጡት 400 ነው 400 ብር ቤት ተከራይቶ ነው የሚኖሩት ተከራይታችሁ ነው አዎ ኦንላይን ላይ ቸርች ውስጥ የሚያገለግሉ ወጣቶች የላኩ ስጦታ ነው 10,000 ብር ነው ያዙ እሺ ማማ 10,000 ብር ነው ያዙ ቶ እናቱ ምራቁ ጥሩ ነው አሜን ሰላም አድርግ አሜን መልካም መንገድ ይሁንላችሁ እሺ ለእናት እሺ አንተ ጀግና ሰው ነሽ አረ አብሽር ሁሉ ምንም ችግር የለም እሺ ክሬም አለ ቀለም እሺ ስራ እንዴት ነው አሪፍ ነው ይመስገነው እዚሁ ነው የምትኖረው ቅርብ ጊዜ እዚህ መጣሁት እዚህ ነው የምኖረው ምን ቤት ኪራይ የለብን እንግዲህ ያው እንዴት ጎዳና ነው የምንኖረው ምን ያረጋል ቤት ይሄን ስራ ከጀመርክ ምን ያህል ጊዜ ይሆናል ስራ ያው እንግዲህ ስራ ስላጣሁኝ ማንኛውም ስራ ቦታ ብጠይቅ ማንም ስራ የሚያስገባኝ ስለሌለ የግድ በቃ ሊስትሮ መጀመር አለኝ ብዬ ልመና ጀምሬ ከዛ ከሰው ለምኜ ያን አጠራቅሜ ነው በዛ ሊስትሮ የጀመርኩት ሰዎች ጋር እየሄድክ ተለመነና የለመንኩኝ 5 ብር የለቀምኩኝ ያችን ብር አጠራቅሜ በዛ ሊስትሮ ከገዛው በዛ ጀመርኩኝ ማለት ነው እሺ ጀግናሽ የኔ ስንት ብር ነው የሚያስከፍለው ያንተ ያው 30 ብር ብቻ 30 ብር ብቻ እሺ ከዚህ መኪና ውስጥ ልስተ ኖርማል ይቻላል
አንተ ጀግና ሰው ነሽ። ኧረ አብሽር ሁሉ ምንም ችግር የለም። እሺ በርታ፣ ፈጣሪ ይርዳ። አንተ ጀግና ሰው ነሽ። መልካም ጊዜ ይሁንልህ። እሺ ነህ አባት። እሺ ብዙ አመታት ታምሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው።